በዛሬ በትንታኔያችን በዓለም ዙሪያ ስለ ወጣቶች የአደባባይ ተቃውሞ እንነግራችኋለን። ጄንዚ ስለተሰኘው ዓለም አቀፍ መልክ እየያዘ ስለመጣው የአደባባይ ተቃውሞ እናነሳለን። ከጎረቤት ኬንያ እስከ ማዳጋስካር ያዳረሰው ተቃውሞ መነሻ ምክንያቱ እንዲሁም የሚከተለው መንገድ እንዴት ያለ ነው? በየትኞቹ አገራት በረታ? ምንስ አነሳ? ምንስ አሳካ? የትንታኔያችን አስኳል ነው። አብራችሁን ቆዩ። በዓለም ዙሪያ ከመቼውም ጊዜ በላይ የወጣቶች ተቃውሞ በርትቷል። ስለዚህ የወጣቶች የትውልዱ አብዮት መሰል ንቅናቄ ጄንዚ የተሰኘም ሕጻረ ቃላዊ አጠራር ተሰይሞለታል። ወጣት መራሽ መሆኑ የወጣቶችን እንቅስቃሴ በሚሰጉ አገራት በሙሉ ስጋትን አጭሯል። ወጣቶች በተለያዩ የከተሞች አደባባይ በመውጣት መንግስታዊ ሙስናን ሲቃወሙ ታይተዋል። ይህ መንግስትን የመቃወም እንቅስቃሴ በበርካታ ሀገራት ከመንግስት ጋር ግጭት እንዲፈጠርም ምክንያት ሆኗል። በአፍሪካ፣ በእስያና በደቡብ አሜሪካ አህጉር የጄንዚ የወጣቶች ተቃውሞ በስፋት በርትቶና አይሎ ታይቷል። እንደየሀገራቱ ምክንያቶቹ ቢለያዩም የመልካም አስተዳደር ችግር፣ የውሃና የኃይል እጥረት መሰሎቹም የጄንዚ ንቅናቄ አነሳሽ ምክንያቶች እንደሆኑ ዓለም አቀፍ ሚዲያዎች ዘግበዋል። ላብነት በማዳጋስካር የውሃና የኤሌክትሪክ ኃይል እጥረት ለወጣቶቹ እንቅስቃሴ ምክንያት ሲሆን፣ በሞሮኮ እየተንሰራፋ ያለውን ሙስና ወጣቶቹ ተቃውመውታል። ሙስና ለፔሩና ለኔፓል ተቃውሞ እሳት ያቃበሉ ጉዳዮች ናቸው። በየሀገራቱ የተለያዩ ውጤቶች ታይተዋል። በአንዳንድ ሀገራት ካቢኔያቸው ሲበተን፣ በገሚሶቹ ደግሞ ወጣቶቹ ለእስር ተዳርገዋል። የወጣቶች ሕይወት ያለፈባቸው ሀገራትም እንዳሉ መረጃዎች ይጠቁማሉ። በኬንያ በአደንዛዥና በፊሊፒንስ በዚህ ወር የጄንዚ ወጣቶች ተቃውሞ በአደባባይ ታይቷል። ይህ የወጣቶች ንቅናቄ አሁን በዓለም ፖለቲካ ተጽዕኖ ከፍ እያለ እንደመጣ እየተነገረ ይገኛል። የወጣቶቹ ተጽዕኖ ከፍ ያለ ተጽዕኖ ማሳደር መጀመሩን የየሀገራቱን ሁኔታ በመከፋፈል እንመልከተው። ሞሮኮ የወጣቶች ተቃውሞ አነሳሽ ምክንያቱ ለሕዝብ መዋል የሚገባውን ገንዘብ ለቅንጦት እየዋለ ነው የሚል ነው። ስፖርትን አብዝተው ወጣቶች ይወዳሉ ቢባልም የሞሮኮ የጄንዚ እንቅስቃሴ ወጣቶች ግን ከእግር ኳሳዊ ተዝናኖት ይልቅ የሕዝባችን ሕይወትና ኑሮ ይገደናል ሲሉ አደባባይ ወጥተዋል። 2030 የዓለም ዋንጫ ዝግጅት የሚውለው ገንዘብ ለሕዝብ ኑሮ መሻሻል መዋል አለበት በማለት ወጣቶቹ ተቃውመዋል። በሞሮኮ ይህንን ተከትሎ ግጭት ተፈጥሮ የ3 ወጣቶች ሕይወት አልፏል። በሊቃሊያ ከተማም ፖሊስና ወጣቶቹ መጋጨታቸው ተዘግቧል። ይህ የጄንዚ ንቅናቄም ጄንዚ 212 ሲል ከአገሪቱ የቴሌፎን የመጀመሪያ ስም በመዋስ ተቃውሞውን ተያይዞታል። ወጣቶቹ የተሻለ ትምህርትና የጤና ሁኔታን ጠይቀዋል። በካዛብላንካና ራባት መሰል ከተሞችም የወጣቶቹ ተቃውሞ ተስፋፍቷል። የአገሪቱ መንግስትም 400 የሚጠጉ ወጣቶችን ለእስር ዳርጓል። ሌላኛዋ የጄንዚ ወጣቶች ተቃውሞ የታየባት አፍሪካዋ ሀገር ማዳጋስካር ነች። የአገሪቱ ፕሬዝዳንት አንድሪ ራጆሊን በዚህ የተነሳ መንግስታቸውን በትነዋል። በማዳጋስካር በውሃና በኃይል የተነሳ ይህ የወጣቶች ተቃውሞ ለ22 ሰዎች ሕይወት ሞት 100 ሰዎች ደግሞ ተጎድተዋል። የማዳጋስካሩ ፕሬዝዳንት ችግሩን ለመፍታት ቃል ገብተው ችግሩን አምነዋል። ይህም በማዳጋስካር ውስጥ ፖለቲካ ለውጥን አስከትሏል። የጄንዚ ወጣቶች ግን የሀገሪቱ መንግስትን ለውጥ በመጠየቅ በሀገሪቱ መዲና አንታናናራቢዮ ተቃውሞዎችን እየገለጹ ናቸው። በማዳጋስካር ደቡባዊ ክፍልም ተመሳሳይ አብዮታዊ ንቅናቄ እየተከናወነ ነው። በተለይም በደቡብ ማዳጋስካር መንግስት ይወርድ ዘንድ የሚጠይቁ ተቃውሞዎች እየተስተጋቡ ነው። ንቅናቄው ጄንዚ ማዳጋስካር የሚል መለያና የማህበራዊ ሚዲያ እንቅስቃሴንም አካቷል። የተባበሩት መንግስታት ድርጅት ሕይወታቸው ስላለፉትና ስለተጎዱት ያወጣውን መረጃ ማዳጋስካር ተቃውማለች። የማዳጋስካር የውጭ ጉዳይ ሚኒስትር በሐሰተኛና ባሉባልታ መረጃ የተመሰረተ ሲል የመንግስታቱን ድርጅት ሪፖርት አጣጥሎታል። ማዳጋስካር ከፍ ባለ ድህነት እየማቀቀች የምትገኝ ሀገር መሆኗ የጄንዚ ወጣቶችን አብዮት ህዝባዊ ድጋፍን እንዲያገኝ አድርጓቸዋል። በጄንዚ አብዮታዊ ንቅናቄነት ተቃውሞ በአፍሪካ አህጉር ብቻ ይታጠር አይደለም። በደቡብ አሜሪካም በተለያዩ ሀገራት ታይቷል። በፔሩና የጄንዚ ተቃውሞ ስር ሰዷል። በፔሩ ሊማ ፓሲስና ወጣቶቹ ተጋጅተዋል። ይህ በጄንዚ ወጣቶች ተቃውሞ በፔሩ የአውቶቡስና የታክሲ አሽከርካሪዎችን ድጋፍ አግኝቷል። የምጣኔ ሀብት ድቀት በፔሩ የወጣቶችን ንቅናቄ ህዝባዊ መልክ ይይዝ ዘንድ እድል ፈጥሯል። ሌላኛዋ የጄንዚ የወጣቶች ንቅናቄ ሰለባ ሀገር ኔፓል ነች።
በኔፓል በመስከረም መጀመሪያ ንቅናቄው መንግስትን ከስልጣን አስወርዶ ስኬትን ተጎናጽፏል። የጄንዚ ንቅናቄ መሪም በሚቀጥለው መጋቢት በሚካሄደው የአገሪቱ ምርጫ እንደሚሳተፍም ይፋ አድርጓል። ሱዳን ጉራጌ የተሰኘው መሪው ለአልጄዚራ የህዝብ መንግስት የማቋቋሚያ ፍላጎት እንዳለውም ተናግሯል። የሻራም ኦሊ መንግስት 72 ወጣቶችን ገድሎ ስልጣኑን አስረክቧል። የማህበራዊ ሚዲያ ክልከላ የሀገሪቱን ተቃውሞ አባብሶታል። በመስከረም መጀመሪያ በታየው በዚህ ተቃውሞ በአደባባይ ህንፃዎች ሲቃጠሉ በገሃድ ታይቷል። ሌላኛዋ ሀገር ፊሊፒንስ ነች። በፊሊፒንስም የጄንዚ ተቃውሞ ደርቷል። 200 የእንቅስቃሴው አባላትም በሀገሪቱ መንግስት ታስረዋል። በፊሊፒንስ በየዓመቱ የሚባክነው የጎርፍ መቆጣጠሪያ $1.85 ቢሊዮን በሙሰኞች መዘረፉ ደግሞ የጄንዚ እንቅስቃሴው ለመጀመር በምክንያትነት ይወሳል። የአገሪቱ መንግስት ይህንን ምዝበራ ይፋ ማድረጋቸው ደግሞ በወጣቶች ዘንድ የተቃውሞ አጀንዳ እድል ሆኗቸዋል። በጎረቤት ሀገር ኬንያ ከባለፈው ሰኔ ጀምሮ ወጣት መራሽ ተቃውሞ ተቀስቅሷል። ባለፈው ዓመት የጀመረው የኬንያ ወጣቶች ንቅናቄ አሁንም የናይሮቢን መንግስት እየፈተነው ነው። አሁን በዓለም አቀፍ ደረጃ ወጣቶች ዘመኑ የኛ ነው፣ ዓለምን በእኛ ቅርጽ እንሰራታለን ያሉ ይመስላል። በ2011 የአረብ አብዮት ተቀስቅሶ በግብፅ አዲስ መንግስትን ማዋለድ ወደ ሌሎች ሀገራት ተዛምቶ ለአንዳንዱ በረከት ለአንዳንዱ መርገምትን አውርዷል። ይህ የጄንዚ የወጣቶች እንቅስቃሴን በተመሳሳይ ከፍ ያለ ለውጥን ይዞ በመላው ዓለም ይዞ ይመጣል ተብሎ ይጠበቃል።